በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ አሜን። ዲያቆን ዳንኤል ክብረት ነሐሴ 2006 ዓ.ም ካሳተመው ስማችሁ የለምና ሌሎች ወጎች ከተሰኘው መጽሐፉ ላይ ለዛሬ ስማችሁ የለም የተሰኘውን መንፈሳዊ ወግ ይዤላችሁ ቀርቤያለሁ። እግዚአብሔር አምላክ ከሁላችን ጋር ይሁን። በሰማያዊው ዙፋን ዘንድ አንድ ውሳኔ ተላለፈ። እነዚህ የኢትዮጵያ ሰዎች ሃይማኖተኞች ናቸው። ስለዚህም ዓለም ከማለፉ በፊት አስቀድመው ተጠርተው ዋጋቸውን ሊቀበሉ ይገባል የሚል። አንድ ሊቀ መልአክ እልፍ አእላፍ መላእክትን አስከትሎ ከሰማይ ሲወርድ ታየ። በኢትዮጵያ የሚኖሩ ሰዎችንም ለሰማያዊ ፍርድ ሰበሰባቸው። ወዲያውኑ በመንግስተ ሰማያት በር ላይ ሁለት አይነት ሰልፎች ታዩ። አንደኛው ሰልፍ ረጅም፣ ሌላኛው ሰልፍ ግን አጭር ነበር። ረጅሙ ሰልፍ ባለበት ገበሬዎች፣ ወዛደሮች፣ የዕለት ሥራ ሰራተኞች፣ እናቶች፣ አባቶች፣ ሕፃናት፣ ሊስትሮዎች፣ የቤት ሰራተኞች፣ ሾፌሮች፣ መሐንዲሶች፣ ሐኪሞች፣ አስተማሪዎች ማን ያልተሰለፈ አለ? ከጥቂቶቹ በቀር ብዙዎቹ በመንግስተ ሰማያት የመግቢያ ካርድ ማግኘት ቻሉ። ይህንን ሁኔታ ሲመለከቱ በአጭሩ ሰልፍ በኩል የተሰለፉት የልብ ልብ ተሰማቸው። መጀመሪያውኑ ለብቻቸው ሰልፍ የሰሩት ከህዝብ ጋር ላለመደባለቅ እና ላለመምታታት ብለው ነበር። እንዴት ሲያስተምሩት፣ ሲያስመልኩት፣ ሲያሰግዱት፣ ሲያሳልሙት ከኖሩት ህዝብ ጋር አብሮ ይሰለፋሉ? መጀመሪያ ነገር እነርሱ ያስተማሩት ህዝብ መንግስተ ሰማያት ከገባ እነርሱ የማይገቡበት ምንም ምክንያት የለም። ሁለተኛ ደግሞ ወደፊትም ቢሆን በመንግስተ ሰማያት ለየት ያለ የክብር ቦታ ሊጠብቃቸው ስለሚችል ለየት ብለው መሰለፋቸው ተገቢ ነው። ይህንን እያሰቡና እያወሩ ያለ አንድ መልአክ ወደ እነርሱ ሰልፍ ሲመጣ ታየ። ተሰላፊዎቹ በኩራት ገልመጥ አሉ። እንዲያውም ከመካከላችን ማን ይሆን ቀድሞ የሚገባው የሚለው ነገር ሊያጨቃጭቃቸው ነበር። አንዳንዶቹ በተከታዮቻቸው ብዛት፣ አንዳንዶች በነበራቸው መንፈሳዊ ስልጣን፣ አንዳንዶች ባገኙት የካሴትና የመጽሐፍ ገቢ፣ ሌሎችም በህዝቡ ዘንድ በነበራቸው ተደናቂነት፣ የተቀሩትም ደግሞ በንግግርና በድምጽ ችሎታቸው እየተማመኑ እኔ በልጣለሁ፣ እኔ ቀድማለሁ ሲባባሉ መልአኩ ወደ እነርሱ ቀርቦ እናንተ እነማን ናችሁ የሚል ያልተጠበቀ ጥያቄ ጠየቃቸው። ሁሉም መልአክነቱን ተጠራጠሩት። አገር ያከበራቸውን፣ ህዝብ ያረገደላቸውን፣ እነርሱን ለማየትና ለመንካት አዳሚ የተንጋጋላቸውን በየፖስተሩ፣ በየካሴቱ፣ በየመጽሐፉ፣ በየመጽሔቱ ታዋቂው እየተባሉ ሲቀርቡ የኖሩትን ሰይጣን ያወጣሉ፣ መንፈስ ይሞላሉ፣ ጠበል ያፈልቃሉ እየተባሉ ሲያርዱ ሲያንቀጠቅጡ የኖሩትን፣ ሲዘምሩና ሲያስተምሩ ወፍ ያወርዳሉ የተባሉትን፣ ገንዘብ ከፍሎ መንፈሳዊ ቦታ ተሳልሞ ለመምጣት ህዝብ ቢሮአቸውን ደጅ ሲጠናቸው የኖሩትን፣ እነዚህን ጉምቱ የተባሉ ሰዎች የማያውቅ መልአክ እንዴት ሊኖር ቻለ? ተጠራጠሩ። ለምንድን ነው ለብቻ ሰልፍ የሰራችሁት? ለምን ከህዝቡ ጋር አልተሰለፋችሁም? መልአኩ ይበልጥ የሚገርም ጥያቄ አመጣ። ተሰላፊዎቹ እርስ በርስ ተያዩ። ከመካከል አንድ በነገሩ የተበሳጨ ሰባኪ እንዴት እንደዚህ ያለ ጥያቄ በዚህ በመንግስተ ሰማያት በር ላይ እንጠየቃለን? እስካሁንም ተሰልፈን መቆየት አልነበረብንም። እኛን ለመሆኑ የማያውቅ አለ? ስንት ህዝብ ያስከተልን ሰባኪያን፣ ስንት ህዝብ የፈወስን አጥማቂዎች፣ ስንት ህዝብ ያስመለክን አስመላኪዎች፣ ስንቱን ያስረገድን ዘማሪዎች፣ ስንቱን የታደግን ፈዋሾች፣ ስንቱን የመራን የእምነት መሪዎች፣ ስንቱን በባዶ እግሩ ያስኬድን ባህታውያን፣ ስንቱን ለገዳም ያበቃን መነኮሳት፣ ህዝብ ተሰብስቦ የሾመን ሐዋርያት እንዴት እነማን ናችሁ ተብለን እንጠየቃለን? ሁሉም በጭብጨባ ተከፈተ።
መልካም፣ የስም ዝርዝሩን ላምጣውና ስማችሁ እዚያ ውስጥ ካለ ትገባላችሁ ብሎ አንድ ትልቅ ሰማያዊ መዝገብ ይዞ መጣ። እኛ ካልተጻፍንና የእኛ ስም ከሌለ ታዲያ ማን ስም በዚህ መዝገብ ውስጥ ሊኖር ነው? ይኸው እኛ የማናውቀው ሰው ሁሉ እየገባ አይደለም እንዴ? አለ አንድ አስመላኪ በንዴት። ልክ ነህ። እናንተ የማታውቁት ፈጣሪ ግን የሚያውቀው፣ እናንተንም የማያውቅ ፈጣሪውን ግን የሚያውቅ ብዙ ሕዝብ አለ ወዳጄ አለው መልአኩ መዝገቡን እየገለጠ። የሁላችሁንም ስም ማስታወስ ስለምችል ሁላችሁም ስማችሁን ንገሩኝ አላቸው። ከወዲህ ወዲያ እየተንጫጩ ስማቸውን ከነማይረጋቸው ነገሩት። መልአኩ ከፊቱ ላይ የሐዘንም የመገረምም ገጽታ ይነበብበታል። ቀስ እያለ የስም ዝርዝሩን ያይና ገጹን ይገልጣል። ያያል፣ ገጹን ደግሞ ይገልጣል። ብዙ ሺህ ገጾችን ገለጠ። ማንንም ግን አልጠራም። ከዚያ ይባስ ብሎ የመጨረሻውን የመዝገቡን ሽፋን ከቀኝ ወደ ግራ መልሶ ከደነው። ምንም ማድረግ አይቻልም፣ የማናችሁም ስም መዝገቡ ላይ የለም ብሎ መልአኩ በሐዘን ሲናገር፣ ምን የሚል የድንጋጤ ህብረ ድምፅ ተሰማ። የማናችሁም ስም ወደ መንግሥተ ሰማያት ከሚገቡት ሰዎች ዝርዝር ውስጥ የለም አለ መልአኩ በድጋሚ። እንዴ ሊሆን አይችልም፣ የተሳሳተ መዝገብ ይዘህ መጥተህ እንዳይሆን ወደ ሲኦል የሚገቡትን መዝገብ ይሆናል በስህተት ያመጣኸው። እንዴ እኛ እኮ አገልጋዮች ነን፣ የከበረ ስምና ዝና ያለን፣ ስንኖርም መድረክ ላይ ስንቀመጥም ድሮም ልዩ ነን። የእኛ መዝገብ ልዩ መሆን አለበት። እስኪ ሌላ መልአክ ጥራ። ብቻ ሁሉም የመሰለውን በንዴትና በድንጋጤ ሰነዝር ጀመር። ሌሎች መላእክትም ሌሎች አይነት መዝገቦችን ይዘው መጥተው እያገላበጡ ፈለጉ። የእነዚያ የከበሩ አገልጋዮች ስም ግን ሊገኝ አልቻለም። እኛ እኮ የታወቅን ነን አሉ አንድ አጥማቂ። ሕዝብማ ያውቃችሁ ይሆናል፣ መዝገብ ግን አያውቃችሁም አላቸው መልአኩ። እንዴት አሉ በዋና ከተማዋ ታዋቂ የነበሩ ፓስተር። ሊሆን አይችልም፣ ፈጽሞ ሊሆን አይችልም አሉ አንድ ሼህ። የዚህን ምክንያት ማወቅ ትፈልጋላችሁ አሉ አንዱ መልአክ። አዎ የሚል ህብረ ድምፅ ተሰማ። ምክንያቱ እኮ ቀላል ነው። ሌሎችን መንፈሳዊ እንዲሆኑ ስታስተምሩ ነበር እንጂ እናንተ መንፈሳዊያን አልነበራችሁም። እናንተ ድራማ ስትሰሩ ነው እኮ ይኖራችሁት። መድረክ ላይ ወጥታችሁ መንፈሳዊ ድራማ ትሰሩ ነበር። ልብሳችሁ፣ ንግግራችሁ፣ የእጅ አጣጣላችሁ፣ ጸሎታችሁ የተዋናይ ነበር እኮ። የማትሆኑትን ነበር ስታስተምሩ የነበራችሁት። ለመሆኑ ለህዝቡ የምታስተምሩትን እናንተ የምትመሩበት የሃይማኖት መጽሐፍ አንድ ነው ወይስ ይለያያል? እናንተ የምድር ቤታችሁን በብዙ ሺህ ብሮች እየገነባችሁ ሰዎች ግን ቤታቸውን ረስተው የሰማዩን ቤት ብቻ እንዲያስቡ ታስተምሩ ነበር። ህዝቡን ስጡ እያላችሁ እናንተ ግን አምጡ ትላላችሁ። ህዝቡን በባዶ እግር እያስኬዳችሁ እናንተ የሚሊዮኖች መኪና ትነዱ ነበር። ህዝቡን እያጾማችሁ እናንተ ግን ጮማ ትቆርጡ ነበር። ታስተምሩት የነበረው እኮ ያጠናችሁትን ቃል ተውኔት እንጂ የምታምኑበትንና የምትኖሩትን አይደለም። እናንተ እኮ ግብር የማትከፍሉ ነጋዴያን ነበራችሁ። እናንተ ከገዳም ወደ ከተማ ትገባላችሁ፣ ሰውን ግን ከከተማ ወደ ገዳም ትወስዳላችሁ። እርስ በርሳችሁ እንደ ውሻ እየተናከሳችሁ ለማስተማርና ለመዘመር ሲሆን፣ ለማስመለክና ለማሰገድ ሲሆን የአዞን ባ እያነባችሁ መድረክ ላይ ትወጣላችሁ። እርስ በርሳችሁ ከበርሊን ግንብ የጠነከረ የመለያያ ግንብ እየገነባችሁ ህዝቡን ግን አንድ ሆኑ፣ ተስማሙ፣ ተቻቻሉ እያላችሁ ታስተምራላችሁ። ለመሆኑ ይህ ሁሉ ፓስተር፣ ሰባኪ፣ ዘማሪ፣ መነኩሴ፣ ባህታዊ፣ ኡላማ፣ አሰጋጅ፣ አስመላኪ፣ የእምነት አባት እያላት ነው ኢትዮጵያ እንዲህ ስሟ በድህነትና በጦርነት የሚነሳው? ሙስናና የዘመድ አሰራር፣ ጠባብነትና ዘረኝነት፣ ስግብግብነትና ማጭበርበር፣ ክፋትና ምቀኝነት የበዛው ይህ ሁሉ አገልጋይ እያላት ነው? ለመሆኑ እናንተ ባትኖሩ ኖሮ ይህችን ሀገር ከዚህስ የከፋ ምን ትሆን ነበር? ለመሆኑ ተከፋፍላችሁ መጨረሻችሁ ምንድን ነው? ለመሆኑ አንድ ባትሆኑ እንኳን ለመግባባት፣ ለመገነዛዘብ፣ ቢያንስ ላለመጠላላት
ቢያንስ በጠላትነት ላለመታየት፣ ላለመወጋገዝ፣ ላለመነቃቀፍ አስባችሁበት ታውቃላችሁ? የሀገራችሁ ፖለቲከኞች እንኳን የስነ ምግባር ደንብ ይኑረን ሲሉ እናንተ ለመሆኑ የስነ ምግባር ደንብ አላችሁ? ሻማ ሲበራ ዋናው ጨለማ ከሻማው ስር ነው የሚገኘው። ሌላውን ታበራና ሻማዋ ለራሷ ጨለማ ትሆናለች። እናንተስ በየቤተ እምነታችሁ ያለውን ችግር መቼ ፈታችሁ ነው ህዝብ እናስተምር የምትሉት? ለእናንተ ሁልጊዜ ጠላታችሁ ሌላ እምነት የሚከተለው ብቻ ነው። ለራሳችሁ ግን ከራሳችሁ በላይ ጠላት የለውም። ህዝብ እኮ አንዳችሁ ሌላውን ስትተቹ፣ አንዳችሁ በሌላው ስትሳለቁ፣ አንዳችሁ በሌላው ላይ ነጥብ ስታስቆጥሩ፣ አንዳችሁ የሌላውን ኃጢአት ስትዘረዝሩ ማየት መስማት ሰልችቶት ነበር። ታዲያ እኛ ያስተማርነው ህዝብ እንዴት ጸደቀ? የሚል አንድ ድምፅ ተሰማ። ህዝቡማ ምን ያደርግ? በምትናገሩት እናንተ አልተጠቀማችሁም እንጂ ህዝቡማ ተጠቀመበት በማለት የተጠቀሙበትን መንገድ ይዘረዝር ገባ። ህዝቡማ በሁለት መንገድ ተጠቀመ። እንደናንተ ቢሆን ኖሮማ ማን ይተርፍ ነበር? አጫርሳችሁት ነበር እኮ። እናንተን እያየ እንደነዚህ ከመሆን አድነን በማለቱ ተጠቀመ። የምትሉትን እየመዘነ በማድረጉም ተጠቀመ። የዚህ ህዝብ ጉብዝናው ይህ አይደል እንዴ? ሙዝን ልጦ መብላቱ። ሲገዛው ከነ ልጣጩ ነው፣ ሲበላው ግን ልጦ ነው። የእናንተንም ትምህርት የሰማው መላጥ ያለበትን ልጦ እየጣለ ነው። እናንተ ለዚች ሀገር መድኃኒት ነበራችሁ። ነገር ግን ጊዜው እንዳለፈበት መድኃኒት በሽታዎቿ ሆናችሁ። የሚከተል እንጂ የሚድን፣ የሚያደንቅ እንጂ የሚለወጥ፣ የሚያውቅ እንጂ የሚሰራ፣ የሚመስል እንጂ የሚሆን መቻ ፈራችሁ። ህዝቡን የእናንተ ተከታይ ያደረጋችሁት ቀራችሁ። ያንን ጠባያችሁን ይዛችሁ እዚህ ከገባችሁ ደግሞ የገባውን ታስወጣላችሁ ተብሎ ይፈራል። የሚያለቅሱ ድምጾች እየበረከቱ መጡ። አንገታቸውን ያቀረቀሩት ብዙዎች ናቸው። አንዳንዶቹን ጸጸት ያንገበግባቸው ነበር፣ ሌሎቹም ራሳቸውን ጠሉት። አሁን ምንድነው የሚሻለን? አሉ አንድ ፓስተር። የዚህን መልስ እኔ መስጠት አልችልም፣ ፈጣሪን ጠይቄ መምጣት አለብኝ አለና መልአኩ ትቷቸው ሄደ። ከደቂቃዎች በኋላ ሲመለስ እንዲህ የሚል መልስ ይዞ ነበር። ተስተካከሉ እንደሆነ አንድ እድል ይሰጣችሁ። ህዝቡን ተዉትና ራሳችሁን አስተካክሉት። ያኔ ህዝቡ በራሱ ጊዜ ይስተካከላል። ድንገት ሁሉም መሬት ላይ ተገኙ። እነሆ አሁን በየቤተ እምነቱ ያሉት በዚህ መንገድ የተመለሱት ናቸው። ወስብሐት ለእግዚአብሔር።